ጤና ይስጥልኝ እንደምን አላችሁ ዛሬ እዚህ ላይ ማሳያችሁ የኔን ዌብሳይት በመጠቀም አንድ ለማስተማር ወይም ለማስተዋወቅ የምፈልገው ሐሳብ ስላለ ነው ይሄ ብር.com እንደ ኤግዛምፕል ልጠቀምበት ነው እንጂ በርግጥ ብዙ ሰዎች ታውቃላችሁ ተጠቀምበታላችሁ ምንድነው የኔ ጥያቄ አሁን ወይም የመጣልኝ ሐሳብ ብዙ ሰው የድረ ጣቢያዎች የሚሰሩ ኢትዮጵያን ወይም ሀበሾች ልበል በጠቅላላ ኢትዮጵያ ካራክተር መጠቀም የሚያስፈልጋቸው ሲጠቀሙ አላይምና ምናልባት ያላወቁ ሊሆን ይችላል የሚል ጥርጣሬ ስላደረብኝ ነው ማለትም ለምሳሌ ሙሉ ስሙ እዚህ ጋር እንደምታዩት ይሄ ብር.com ነው ማለት ይሄ የሙሉ የዌብሳይቱ ስም ነው ኢንተርናሽናሊ ይታወቃል የትም ቦታ የትም ሀገር ታይፕ ባረገው ይሄ ይሰራል ማለት ነው በፊት ጊዜ እንደዚህ አይነት ነገር አይቻልም ነበር አስኪ ወይም የላቲን ካራክተርስ ብቻ ነበር መጠቀም እንችለው አሁን ግን ማንኛውም የራሳችንን ቋንቋዎች በዩኒኮድ ስታንዳርድ የሚባለው መጠቀም ስለምንችል ሰዎች አዲስ የሚሰሩ የቴክኖሎጂ ባለሙያዎች ነው አብዛኛው ይሄ የሚመለከተው አዲስ ሲሰሩ ወይም የቆዩትንም ቢሆን ሪዳይሬክት ማድረግ ይችላሉ እንዴት ነው በራሳቸው ቋንቋ ለተጠቃሚያቸው በቀላሉ ማግኘት እንዲችል ለምሳሌ ይሄን ነገር መቻሉን አውቀውት ጥቅሙ በደንብ ላልገባቸው ሰዎች ደግሞ ማለት እንፈልገው እዚህ ላይ ለምሳሌ ብዕርን በእንግሊዘኛው ካራክተሮች ሲጻፍ ብዙ ጊዜ ስሞክር ሰዎች በጣም የተለያየ ነው የሚሞክሩት አንዳንዶቹ ቢ ኢ ያረጉታል አንዳንዶቹ ቢ አይ ያረጋሉ ብዙ የተለያየ ነው ማገኘው ግን ብዕርን በአማርኛ ሲጻፍ ተሳስቶ የሚጽፍ ሰው አይቻላል እና ይሄ ነው ልዩነቱ የቅለቱ ነው ለተጠቃሚው እንዴት ነው ቀላል የምናደርግለት ዋናው ምክንያቱም የቴክኖሎጂ ሰዎች ዋናው ስራቸው ቴክኖሎጂን ለተጠቃሚው በቀላሉ መንገድ ማቅረብ ነው ብዬ አስባለሁና ከዛ አኳያ ተጠቃሚዎቻችን አማርኛ ወይም ትግርኛ ተናጋሪዎች እስከሆኑ ድረስ የኢትዮጵያ ካራክተር መጠቀም የሚችሉ ከሆነና የሚፈልጉ ከሆነ ለምን እንደዚህ አንሰጣቸውም አሁን በተለይ ጉግል ትራንስሌት በተጀመረበት ጊዜ ይሄ ብዙ ቋንቋዎችን የመጠቀም እድላችን በሰፋበት ጊዜ ዌብሳይቶቹን በቀጥታ በራሳችን ፊደሎች መስራት እንችላለን ካላወቃችሁ ይቻላል ጥያቄ ካላችሁ ኮሜንት ላይ መስጠት ትችላላችሁ ወይም በኢሜይል info@brana.org መጠየቅ ትችላላችሁ ብዙ ጊዜ ቪዲዮዎች ላይ ስልክና ኢሜይል መስለምተው ታች መፈለግ ትችላላችሁ እዚህ ፌስቡክ ላይ በተረፈ ግን ይሄንን ለማለት ነው ዛሬ የኔን ዌብሳይት ብቻ ለማስተዋወቅ ሳይሆን ይሄ ጠቅላላ ለብዙ ሰው ሊጠቅም ይችላል ብዬ ያሰቡትን ጉዳይ ለመናገር ፈልጌ ነውና አመሰግናለሁ ሼር አድርጉ ለምታውቁት ሰው ተጠቃሚ ብቻ ከሆናችሁም ለሚሰራ ሰው ወይም ደግሞ ሐሳቡስ እናንተ በጠቅላላ ጥሩ ሐሳብ መሆኑን አለመሆኑንም ልትነግሩ ይችላላችሁ በእርግጥ ነው እኔ ጥሩ ነው ብዬ ነው ማምንበት ግን ጥያቄ ወይም ማይመስላችሁ ነገር ካለ ኮሜንት ማድረግ ትችላላችሁ በጣም አመሰግናለሁ መልካም ቀን